አሳዛኝ ዜና እና ሊላሂ ወኢና ኢለይሂ ራጂዑን ወደ ቅድስቲቷ ምድር ኡምራ ለማድረግ ሲጓዙ በነበሩ ወንድሞቻችንና እህቶቻችን ላይ በደረሰ አሰቃቂ የመኪና አደጋ የ42 ሰዎች ህይወት ማለፉን ስንሰማ ከልብ አዝነናል። አደጋው የተከሰተው ኡምራ ተጓዥን የጫነ አውቶቡስ በመካና በመዲና መካከል በሚገኘው አውራ ጎዳና ላይ ከነዳጅ ጫኝ ታንከር ጋር በመጋጨቱ ነው። ይህንን ተከትሎ በደረሰው ግጭት ምክንያት አውቶቡሱ ሙሉ በሙሉ በእሳት ጋይቷል። ወላ ሐውለ ወላ ቁወተ ኢላ ቢላህ። አደጋው በደረሰበት ወቅት አብዛኞቹ ተጓዦች በእንቅልፍ ላይ እንደነበሩ መገለጹ ሁኔታውን የበለጠ አሳዛኝና ልብ ሰባሪ ያደርገዋል። በዚህ አደጋ ከአንድ ሰው በስተቀር በአውቶቡሱ ውስጥ የነበሩ ሁሉም ምዕመናን ህይወታቸው አልፏል። በሟቾቹ መካከል ሴትና ህፃናትም እንደሚገኙበት ተዘግቧል። ዱዓ እናድርግላቸው። አላህ የሞቱትን ወንድሞችና እህቶቻችንን ወንጀላቸውን ምሮ በጀነተል ፊርዶስ እንዲቀበላቸው ለቤተሰቦቻቸው፣ ለወላጆች በዘመዶቻቸውና ለመላው ሙስሊም ኡማ ሶብሩን እንዲሰጥልን በህይወት ለተረፈው አንድ ወንድማችን ሙሉ አፍያውን እንዲመልስለት እንለምነዋለን። የኛንም መጨረሻችንን ያሳምርልን። ኢና ሊላሂ ወኢና ኢለይሂ ራጂዑን ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል አዚም።